ሰላም የቴክኒስቲ ቻናል ተከታታዮች በሙሉ ዛሬ የምናየው ፍሪ ቪፒኤን እንዴት ማግኘት እንደምንችል ነው። ለክሮም ኤክስቴንሽን ቪዲዮ ሊጠቅማችሁ ስለሚችል እስከመጨረሻው ድረስ አብራችሁን ቆዩ። እንዲሁም ለቻናላችን አዲስ ከሆነች ሰብስክራይብ ማድረጉ እንዳይረሱ። እሺ ወደ መጀመሪያ ክሮም ሰርች ባር ላይ እንሄድና ክሮም ዌብ ስቶር ብለን ሰርች እናደርጋለን። ክሮም ዌብ ስቶር ከዛ በኋላ ኢንተር እንለዋለን። ከዛን በመጀመሪያ ላይ የሚመጣልን ክሮም ዌብ ስቶር የምትለዋን እንነካለን። እሱም ቀጥታ ወደዚህ ዌብሳይት ይወስድናል። የጉግል ካምፓኒ ዌብሳይት ነው። ሴፍ የሆነ ዌብሳይት ነው። እንዲሁም ከቪፒኤን ላይ የተለያዩ ኤክስቴንሽኖችን ይዞ ይገኛል። የተለያዩ ለምሳሌ አድ ማጥፊያዎች ምናምን ይዞ ይገኛል። አሁን እኛ የምንፈልገው ቪፒኤን ስለሆነ ፍሪ ቪፒኤን ፎር ክሮም ብለን ሰርች እናደርጋለን። ፍሪ ቪፒኤን ፎር ክሮም ከዛ በኋላ ኢንተር እንነካለን። ይሄው መጀመሪያ ላይ የሚመጣው ፍሪ ቪፒኤን ፎር ክሮም ሚለውን አንድ ጊዜ ክሊክ እናድርግ። ከዛ በኋላ ይሄውና ፍሪ ቪፒኤን ፎር ክሮም ቪፒኤን ፕሮክሲ ቪፒኤን ይላል። ሴፍ የሆነ የቪፒኤን አቅራቢ ነው። 41.6K ሬቲንግ አለው። 4.5 ማለት ነው። እንዲሁም 12 ሚሊዮን ዩዘርስ አሉ። በጣም ሴፍ ነው፣ መጠቀም ትችላላችሁ። እሺ በቀኝ በኩል አሁን ሪሙቭ ፍሮም ክሮም ነው ለኔ የሚመጣልኝ፣ ኦሬዲ ስላወረድኩት ነው። ለእናንተ ግን አድ ቱ ክሮም የሚል በተን ነው የሚመጣላችሁ። እሱን አንድ ጊዜ ክሊክ ስታደርጉት ቀጥታ ወደ ፒሲያችሁ ያወርድላችኋል። እኔ አንዴ ስላወረድኩት ሪሙቭ ፍሮም ክሮም ነው የሚለኝ። ስለዚህ ልክ እንደወረደ ሲያልቅ እዚች ጋር የኤክስቴንሽን ምልክቷ ጋር ፒሲ ላይ የምትገኘው በቀኝ በኩል ቶፕ ላይ የምትገኘው ኤክስቴንሽን ምልክት እንኩ አንድ ጊዜ ክሊክ ስታደርጉት ይኸው ከወረደ እዚች ጋር ይመጣልናል። የተለያዩ ኤክስቴንሽኖች ሲወርዱ እዚህ ነው የሚገኙት። ለሌላ ጊዜ ፍሪ ቪፒኤን ፎር ክሮም የሚለውን አንድ ጊዜ ብቻ ክሊክ እናደርጋታለን። ይኸው እየከፈተ ነው። ስለዚህ አሁን ኮኔክሽን ኢዝ ኦፍ ይላል። አልመረጥንም ገና፣ እንመርጣለን። ዲፎልት ነው የሚያደርግልን። አንዳንድ ጊዜኛ ካልመረጥን ወደ 6 ምናምን ካንትሪ ፍሪ ናቸው። ሌሎቹ ደግሞ ፕሪሚየም ሎኬሽን ናቸው። በአፕግሬድ አድርጋችሁ የምትጠቀሙት ነው። ለምሳሌ ከ6ቱ አንድ ምርጥ እንምረጥና የሚሻል የዩኤስኤን ቨርጂኒያ መርጫለሁ ከዚህ በፊት። ያው ራሱን እዛው ላይ ክሊክ እናደርጋለን። ከዛ በኋላ እቺን ሰማያዊዋን የፓወር በተን አንድ ጊዜ ክሊክ እናርጋት። ከዛን ያው ኮኔክት ማድረግ ይጀምራል። ፈጣን ነው፣ ቶሎ ኮኔክት ያደርጋል። ያው ኮኔክት አድርጓል። ጨረስን ማለት ነው። ጀስት ሜክ ሹር ለማረጋገጥ አንድ ዌብሳይት አለ ሎኬሽናችንን የሚናገር። እኛ ኦሬዲ በዩኤስኤ ሎኬሽን ያደረግነው ቪፒኤናችን ለማረጋገጥ ኒው ታብን ከፍትና what is my IP አድሬስ የሚባል ዌብሳይት አለ። እሱ ይነግረናል ማለት ነው። ይሄው what is my IP አድሬስ ብላችሁ ሰርች ያርጉ። ከዛ በኋላ ቀጥታ ዲፎልት ወደዚህ ዌብሳይት ይወስዳችኋል። ይሄ አድቫንስድ የሆነ ዌብሳይት ነው፣ ፍሪ ነው። ሎኬሽናችሁን ያሳያችኋል እስከነ ሪጅኑ፣ ሰርቨሩ የሚገኝበት ቦታ ራሱ አይሲፒው ራሱ የት እንደሚገኝ ያሳያችኋል። በማፕም ጭምር ነው። ይሄው ማየት ትችላላችሁ እዚህ ጋር። እሺ አሁን እናረጋግጠው። ካንትሪ ዩኤስኤ ነው የሚለው፣ ዩናይትድ ስቴትስ። ሪጅን ቨርጂኒያ ነው። ሲቲ ፕሬስተን ነው። ይሄው ሰርቪስ አለ። ሰርቨሩ ላይ የት እንደሚገኝ ያሳያችኋል። እሺ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከሌላ ጊዜም እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ እና የደውል በተኗን መንካቱን አይርሱ።